ጤና ይስጥልን ውድ ኢትዮጵያውያን እንደምን አላችሁ? ዛሬ ሐምሌ 29 ቀን 2018 የተሰሙ መረጃዎችን ይዘን ተመልሰናል። በብሔራዊ ምክክር ኮሚሽኑ በኩል በአዲስ አበባ ጉዳይ ላይ የተካሄደ ያለው ውይይት በከፍተኛ ውጥረት ውስጥ እንደሚገኝ ተሰምቷል። ከተወያዮች አቅጣጫ ማስወጣትና ከውጭ አካላት የተደረጉ ያልተገቡ ጣልቃ ገብነቶችን አስመልክቶም ተሳታፊዎች ጥለው እንደሚወጡ ማስጠንቀቃቸውና መዛታቸው የተገለጸ ሲሆን ኮሚሽኑ በበኩሉ ለተሳታፊዎቹ በይፋ ይቅርታ እስከ መጠየቅ መድረሱን ሰምተናል። በተጨማሪም አዲስ አበባ በኦሮሚያ ክልል ስር ትካተት ወይም የፌዴራል አካል ትሁን በሚለው ጉዳይ ላይ ያለው የሐሳብ ልዩነት እየሰፋ መምጣቱ ተገልጿል። በዚህም ምክንያት እስካሁን መግባባት ባለመቻሉ ታላቁ ጉባኤ እንዳልተጀመረ ነው የተገለጸው። በሌላ በኩል በትግራይ ካለው ውጥረት ጋር ተያይዞ አዳዲስ መረጃዎች ተሰምተዋል። በደብረ ጽዮን የሚመራው ህወሓት በአፋር ድንበር የሚንቀሳቀሱ ታጣቂዎች ያለ ቅድመ ሁኔታ ወደ ክልሉ እንዲመለሱ ውሳኔ ያሳለፈ ሲሆን፣ በሌላ በኩል በራያ አካባቢዎች የመድፍና የጦር መሳሪያዎች ዝግጅት በመደረጉ በሰራዊቱ የሞባይልና የሳተላይት ስልኮች አጠቃቀም ላይ ጥብቅ እገዳ መተላለፉን ሰምተናል። እነዚህን ውጥረቶች ተከትሎም የአውሮፓ ሰላም ፋውንዴሽን ወገኖች ወደ ሰላም እንዲመለሱ ጥሪ ያቀረበ ሲሆን የሱዳን የስደተኞች ኮሚሽንም አዲስ የስደተኞች ማዕከል ለመቀበል ካምፕ ማዘጋጀቱን አስታውቋል። በሌላ በኩል ከሰሞኑ በተለያዩ ሚዲያዎች አሜሪካ ከግብፅና ኤርትራ ጋር በኢትዮጵያ ላይ ያነጣጠረ ሚስጥራዊ ስምምነት አድርጋለች በሚል ይሰራጭ የነበረውን መረጃ የአሜሪካ መንግስት መሰረተ ቢስ ሲል አስተባብሏል። የዕለቱ መረጃዎች እነዚህን አባይት ጉዳዮች በስፋት የሚቀርቡባቸው መሆኑን ቃል እየገባን አሁን ቀጥታ ወደ ዝርዝር መረጃዎች እንሻገራለን። በቅድሚያም በብሔራዊ ምክክር ኮሚሽኑ በኩል በአዲስ አበባ ጉዳይ ላይ የተካሄደ ያለው ውይይት በከፍተኛ ውጥረት ውስጥ እንደሚገኝና ተሳታፊዎች ውይይቱን አቋርጠው እንደሚወጡ እስከ ማስጠንቀቅና መዛት መድረሳቸው ተገልጿል። ኮሚሽኑ በሂደቱ ላይ ለተፈጠሩ ግድፈቶችም ለተሳታፊዎች በይፋ ይቅርታ መጠየቁን ከተሳታፊዎች የተገኘው መረጃ አመላክቷል። በአዲስ አበባ ጉዳይ ላይ ያተኮረው የምክክር ቡድኑ ምንም እንኳን ውይይቱን ቢቀጥልም እስካሁን በጋራ መግባቢያ ነጥቦች ላይ መድረስ አልተቻለም ነው የተባለው። ለዚህም ዋነኛው ምክንያቱ በተወያዮች መካከል ያለው የሰፋ የሐሳብ ልዩነት መሆኑ ተገልጿል። የኦሮሚያ ክልል ተወካዮች አዲስ አበባ በኦሮሚያ ክልል ስር መካተት አለባት የሚለውን አጀንዳ ለማጽደቅ ከፍተኛ ጥረት እያደረጉ ቢሆንም በሌሎች አብዛኞቹ ተሳታፊዎች ዘንድ ግን ይህ ሐሳብ ተቀባይነት አላገኘም ነው የተባለው። በዚህም ምክንያት ከውይይቱ ውጭ የሆኑ ታዋቂ ፖለቲከኞች፣ ምሁራንና የሕግ ባለሙያዎች በውይይቱ ክፍል በመገኘት የተወያዮችን አቋም ለማስቀየር ጥረት ማድረጋቸው ተገልጿል። ይህ ድርጊት በተሳታፊዎች ዘንድ ግን ከፍተኛ ቅሬታን ነው የቀሰቀሰው። ተሳታፊዎችን ለማሳመን በውይይቱ ጣልቃ ከገቡት መካከልም እንደ አቶ ሌንጮ ለታና አቶ ቀጀላ መርዳሳ ያሉ የቀድሞ የኦነግ መሪዎችና የፖለቲካ አመራሮች የሚገኙበት ሲሆን ተሳታፊዎች አቋማቸውን እንዲቀይሩ ጫና እየተደረገባቸው መሆኑም ተገልጿል። በተለይም እነዚህ ግለሰቦች አዲስ አበባ የኦሮሚያ ካልሆነች ችግር ይፈጠራል የሚል የአንድ ወገን የፖለቲካ አቋም በማራመድ ተጽዕኖ ለመፍጠር መሞከራቸውም ተመላክቷል። ከባለሙያዎች በተጨማሪም በሌሎች አጀንዳዎች ላይ እንዲወያዩ የተመደቡ ፖለቲከኞችና የሕግ ባለሙያዎችም ወደ አዲስ አበባ ቡድን በሚመክረው ክፍል በመሄድ ጫና ለመፍጠር መሞከራቸውን የተገለጸው። በዚህ ጣልቃ ገብነት የተማረሩት ተሳታፊዎችም ራሳቸውን ከውይይቱ እንደሚያገሉ ማሳወቃቸውን ገልጸዋል። የምክክር ኮሚሽኑ አመራሮች የተፈጠረውን ሁኔታ አስመልክቶ ለተሳታፊዎች ትናንት 2 ጊዜም ይቅርታ ተመላልሰው እንደጠየቁ ነው የተገለጸው። ኮሚሽኑ በሂደቱ ላይ የታዩትን የሰዎች ጣልቃ ገብነቶች የተፈጠሩ ጫናዎችም ስህተት መሆናቸውን በይፋ በማመን ነው ይቅርታ ጠይቋል የተባለው። ኮሚሽኑም በፓናል ደረጃ የመረጣቸው 80 የሚጠጉ ምሁራን ውስጥ አንዳንዶች ከገለልተኛ ሙያዊ ማብራሪያ ይልቅም የራሳቸውን የፖለቲካዊ አቋም በማንጸባረቅ ተሳታፊዎችን ለማሳመን መሞከራቸው ነው የተገለጸው። ይህም በተሳታፊዎች ላይ ያልተገባ ተጽዕኖ በመፍጠር ለተመካካሪዎች ምክረ ሐሳብ የማቀበል ተግባር ተደርጎ ተወስዷል ነው የተባለው። ኮሚሽኑ እነዚህን ምሁራን ማስጠንቀቁንና ተሳታፊዎችንም 2 ጊዜ ይቅርታ መጠየቁ ነው የተገለጸው። በተመሳሳይ ሁኔታ የግል አቋማቸውን ለማሳመን በሞከሩ ሌሎች አወያዮች ላይም ቅሬታ የቀረበ ቢሆንም ኮሚሽኑ ግን ከማስጠንቀቂያ በዘለለ እስካሁን የወሰደው እርምጃ ስለመኖሩ የተገለጸ ነገር የለም። በአሁኑ ወቅት አዲስ አበባ የሁሉምና የኢትዮጵያ መዲና ናት የሚለው ሐሳብ በተሳታፊዎች ዘንድ በስፋት የተደገፈ ቢሆንም
በኦሮሚያ ክልል ተወካዮች በኩል ግን ይህ አቋም የሀገሪቱንና የክልሉን ሕገ መንግሥት ይጥሳል የሚል ተቃውሞ ቀርቦበታል ነው የተባለው። በዚህ ምክንያትም ውይይቱ ከተቀመጠለት የጊዜ ገደብ በላይ ሊጓተት እንደቻለ ነው የታወቀው። በቅድሚያ በአዲስ አበባ ጉዳይ ላይ ራስ ገዝ የፌዴራል አካል፣ ራሷን የቻለች ክልል ወይም የኦሮሚያ አካል የሚሉ አማራጮች ቀርበው የነበር ቢሆንም በውይይቱ ሂደት ግን የፌዴራል አካልና የኦሮሚያ አካል የሚሉት ሁለቱ አማራጮች ይበልጥ ጎልተው ወጥተዋል። በርካታ የመንግስትና የብልጽግና ፓርቲ ተወካዮችም እንዲሁም አብዛኞቹ ክልሎችም የመጀመሪያውን አማራጭ የፌዴራል አካል መሆኑን የደገፉ ሲሆን የኦሮሚያ ክልላዊ መንግስት ተወካዮችና ጥቂት የብልጽግና ፓርቲ አባላት ደግሞ ከተማዋ የኦሮሚያ አካል እንድትሆን በጽኑ ድጋፋቸውን እየገለጹ ይገኛሉ። ታዲያ ከዚህ ጉዳይ ጋር ተያይዞ ታላቁ ጉባኤ ሐምሌ 27 ቀን ይጀምራል ተብሎ ተጠብቆ የነበረ ቢሆንም በአዲስ አበባና በሌሎች አበይት አጀንዳዎች ላይ ስምምነት ላይ ባለመደረሱ ምክንያት እስካሁን እንደተጓተተና ጉባኤው ሳይጀመር እንደቀረ ነው የታወቀው። በሌላ በኩል በትግራይ ክልል ሰሞኑን አገርሽቶ የነበረው ግጭት ለጥቂት ቀናት ጋብ ያለ ቢመስልም አሁንም አሳሳቢ የሆኑ አዳዲስ መረጃዎች መውጣታቸውን ቀጥለዋል። በትላንትናው ዕለት በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ባደረገው ውይይትና ባሳለፈው ውሳኔ ከድርጅቱ አቋም ያፈነገጡና በአፋር ክልል ሐራ መሬት በሚባል ቦታ የሚንቀሳቀሱ ታጣቂዎች ያለምንም ቅድመ ሁኔታ ወደ ክልሉ የሚመለሱ ከሆነ ምንም አይነት የጸጥታ ስጋት እንደማይገጥማቸው ገልጿል። ቲፒኤፍ በመባል የሚታወቀውና ህወሓትን ከስልጣን ለማስወገድ ዓላማ ያደረገው ይህ ታጣቂ ኃይል በአፋርና በትግራይ አዋሳኝ ድንበሮች ላይ ሲንቀሳቀስ የቆየ ሲሆን በነ ደብረ ጽዮን በኩል የጸደቀው አዲሱ መመሪያ ታጣቂዎቹ ወደ መደበኛ ህይወታቸው እንዲመለሱና በተለያዩ የሥራ መስኮች የሚሰማሩበት ሁኔታ እንዲመቻችላቸውም ወስኗል። በሌላ በኩል የትግራይ ኃይሎች ወይም ቲዲኤፍ ባወጣው መግለጫ የፌዴራል መንግስቱን በትግራይ አዋሳኝ አካባቢዎች ከፍተኛ ሰራዊት እያሰፈረ ይገኛል ሲል ማምሻውን ባወጣው መግለጫ ከሷል። ይሁንና በተቃራኒው በራያ አካባቢ የሚሰሙ መረጃዎች ግን ከዚህ በተቃራኒው የህወሓትን ኃይሎች በስፋት እየሰፈሩ መሆናቸውን ያመላክታሉ። በተለይም በትምህርት ቤቶች ላይ ጥቃት አይፈጸምም የሚለውን ግምት በመጠቀም በራያ በርካታ ወረዳዎች የሚገኙ ትምህርት ቤቶች ለታጣቂዎች መሰባሰቢያና ለጦር መሳሪያ ማከማቻ እያገለገሉ እንደሚገኝ ተመላክቷል። በተለይም በራያ ዞብል፣ ዋጃ፣ ጥሙጋ፣ ኮረምና መረዋ አካባቢዎች መድፎችና ዙ23 በየትምህርት ቤት አካባቢዎች በመጠጋትና ምሽጎች የተቆፈሩ መሆኑም ተገልጿል። ከዚህ ወታደራዊ ዝግጅት ጋር ተያይዞም ህወሓት በሰራዊቱ ውስጥ ወታደራዊ ሚስጥርን ለመጠበቅ በሚል በሞባይልና ሳተላይት ስልኮች አጠቃቀም ላይ ጥብቅ እገዳ እንዳስተላለፈም ተገልጿል። በዚህ መሰረት በግንባር የሚገኙ የሰራዊት አባላት የግል ስልኮችን መያዝ ሙሉ በሙሉ የተከለከለ ሲሆን ስልኮች ተሰብስበው እንዲቀመጡም ትዕዛዝ መተላለፉ ነው የተነገረው። የሳተላይት ስልክ አጠቃቀምም ለከፍተኛ አመራሮች ብቻ የተፈቀደ ሲሆን ማንኛውም አባል ከቤተሰቡ ጋር መገናኘት የሚችለውም በሳምንት አንድ ጊዜ ብቻ እንዲሆን እንደተወሰነ ነው የተገለጸው። ይህንን መመሪያ የሚተላለፉ አባላት ላይም ጽኑ ወታደራዊ እርምጃ እንደሚወሰድ ተገልጿል። በተመሳሳይ አሁን ላይ የመከላከያ ሰራዊት በስፋት ከሚገኝባቸው አካባቢዎች አንዱ በሆነው በወልቃይት አካባቢዎች መግቢያና መውጫዎች ላይ ያለው የጸጥታ ኃይል በኬላዎች ላይ በተሽከርካሪዎችና በሰዎች እንቅስቃሴ ላይ ጥብቅ ክትትልና ፍተሻ እያከናወነ እንደሚገኝ ከስፍራው የሚወጡ መረጃዎች ጠቁመዋል። የአውሮፓ ሰላም ፋውንዴሽን በበኩሉ ወገኖቹ ወደ ሰላም እንዲመለሱ ጥሪን አቅርቧል። ድርጅቱ ባወጣው መግለጫ ወደ ግጭት መመለስ በከፍተኛ ጥረት የተገኘውን አንጻራዊ ሰላም ወደ ኋላ የሚመልስና ሰብአዊ ኪሳራን የሚያባብስ መሆኑን ባወጣው መግለጫ አስጠንቅቀዋል። ተፋላሚ ወገኖች ውጥረቱን ከሚያባብሱ እርምጃዎች እንዲቆጠቡና የፕሪቶሪያውን ሰላም ስምምነት ሙሉ በሙሉ ለመተግበርም ዳግም ቁርጠኝነታቸውን እንዲያሳዩ አሳስበዋል። ከዚሁ ጋር በተያያዘም በሱዳን የስደተኞች ኮሚሽን ከኢትዮጵያ ሊነሳ የሚችለውን አዲስ የስደተኞች ማዕበልን ለመቀበል አልፋው 5 የተሰኘውን ካምፕ በዝግጅት ላይ መሆኑን አስታውቋል። ኮሚሽኑ በትግራይ ያለው ውጊያ መቀጠሉ ሰብአዊ ቀውስን እንደሚያባብሰውና ወደ ሱዳን ድንበር የሚሰደዱ ሲቪሎች ቁጥር ሊጨምር እንደሚችል ስጋቱን ገልጿል። ሁኔታውን በቅርበት የተከታተሉ መሆኑን የገለጸው ኮሚሽኑም ከዓለም አቀፍ የረድኤት ድርጅቶች ጋር በመቀናጀትም አስፈላጊውን ቅድመ ዝግጅት እንዲያደርግም
አስፈላጊው ቅድመ ዝግጅት እንዲደረግም ጥሪ አቅርቧል። በመጨረሻም አሜሪካ በኢትዮጵያ ላይ ያነጣጠረ ሚስጥራዊ ስምምነት ስለመኖሩ የሚናፈሰውን ወሬ አስተባበለች። ከሰሞኑ በተለያዩ የአረብ ሚዲያዎች በኩል አሜሪካ፣ ግብፅ እና ኤርትራ የጋራ ስብሰባ ማድረጋቸውን ተከትሎ ስምምነቱ ኢትዮጵያን ያገለለ በኢትዮጵያ ላይ ያነጣጠረ ሚስጥራዊ ሴራ ያለው ነው በሚል ሲሰራጭ ለነበረው መረጃ የአሜሪካ መንግሥት ግልጽ ምላሽ ሰጥቷል። የአሜሪካ የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ በይፋዊ የትዊተር ገጻቸው በወጡት መግለጫ የሚናፈሰው ወሬ መሠረተ ቢስ መሆኑን አስታውቀዋል። ከፍተኛ አማካሪው በመግለጫቸው የትራምፕ አስተዳደር ከግብፅና ከኤርትራ በተጨማሪ ከኢትዮጵያም ጋር የዲፕሎማሲያዊ ግንኙነቱን እየቀጠለ መሆኑን ገልጸው ኤርትራን በመጠቀም በሌላ ቀጠናዊ አጋር ወይም ኢትዮጵያን በማመልከት ላይ የሚደረግ ምንም አይነት ሚስጥራዊ ድርድርም ሆነ ስምምነት የለም ሲሉ በግልጽ አስተባብለዋል። ይህ ምላሽ የተሰጠው በተለይም ግብፅና ኤርትራ በቅርቡ ያደረጉትን መቀራረብ ተከትሎ አንዳንድ ሚዲያዎች አሜሪካ በዚሁ ሂደት ውስጥ የኢትዮጵያን ጥቅም የሚጎዳ አቋም እየያዘች ነው በሚል ሰፊ ዘገባዎችን ሲያሰራጩ በቆዩበት ወቅት ነው። ከፍተኛ አማካሪው አክለውም እንዲህ ያሉ ሐሰተኛ መረጃዎችና ስም አጥፊ ግምቶች በቅን ልቦና የሚደረገውን የዲፕሎማሲያዊ ጥረት የሚያደናቅፉና የቀጠናውን ሰላም አደጋ ላይ የሚጥሉ ግዴለሽ ተግባራት መሆናቸውን ገልጸዋል። የአሜሪካ ዋና ዓላማ በአፍሪካ ቀንድ ዘላቂ ሰላምና መረጋጋትን ማምጣት እንጂ አንዱን ወገን ከሌላው ወገን ጋር ማጋጨት አለመሆኑን መግለጫው በዝርዝር አስፍሯል። በዚህ መሰረት አሜሪካ ከቀጠናው ሀገራት ጋር የምታደርገው ግንኙነት ሁሉንም ወገኖች ያካተተ እንጂ ኢትዮጵያን ለመጫን ወይም ለማግለል የታለመ አለመሆኑን በከፍተኛ ዲፕሎማት ደረጃ ማረጋገጫ ተሰጥቶበታል።